ሰላም ጤና ይስጥልን። ዛሬ በኢትዮጵያ ሰማይ ስር አዲስ የፖለቲካና የወታደራዊ ደመና እያጠላ ነው። የፕሪቶሪያ ስምምነት የሰጠው ተስፋ እየመነመነ ይልቁንም የጦርነት ነጋሪ ከፍተኛ ድምጽ እየተሰማ ይገኛል። በትግራይ አመራሮች፣ በወልቃይት አስተዳዳሪዎችና በአሜሪካ ጥናት ተቋማት በኩል የወጡ መረጃዎች አንድ ላይ ሲደመሩ የኢትዮጵያ ወዴት እየተጓዘች ነው የሚል ትልቅ ጥያቄን ያስነሳሉ። ዛሬ እነዚህ ሶስት አበይት ክስተቶችን አቀናጅተን በስተጀርባ ያለውን ድብቅ ሴራና የቀጣናውን ሀገራት ፍላጎት ዝርዝር እንተነትናለን። የመጀመሪያ መነሻችን የጀነራል ታደሰ ወረዳ ንግግር ነው። ጀነራሉ ጦርነት ከተቀሰቀሰ በትግራይ ብቻ አይገደብም ሲሉ ምን ማለታቸው ነው? ይህ ንግግር ሁለት ትርጉም ሊኖረው ይችላል። አንደኛው የትግራይ ኃይሎችን ጥቃት ሲሰነዘርባቸው የመከላከል ስልታቸው ወደ ሌሎች ክልሎች ዘልቆ መግባት መሆኑን ሲጠቁሙን ሲሆን፣ ሁለተኛው ደግሞ ጦርነት አጠቃላይ የኢትዮጵያ ሕልውና አደጋ ላይ የሚጥል ለፌዴራላዊ መንግስቱ የተሰጠ ማስጠንቀቂያ ነው። ዶክተር ደብረጽዮን ወጣቱ ወደ አዲስ አበባ መሰደድ ለግርፋትና ለእስራት እንደሚዳርግ መግለጻቸው በክልሉ ውስጥ የከበባ ስሜት እየፈጠረ መሆኑን ያሳያል። የአሜሪካ ተቋም ክሪቲካል ትሬስ ባወጣ 10 ገጽ ሪፖርት መሰረት በመጪው አንድ ወር ውስጥ ግጭት ሊቀሰቀስ እንደሚችል አመላክቷል። ተቋሙ በዚህ አንድ ማስረጃ ያቀረበው የፌዴራል መንግስት ጦሩን ወደ ሰሜን ማስጠጋቱ ነው። ነገር ግን ሪፖርቱ እጅግ አስገራሚ ያደረገው የውጭ ኃይላትና ሚና ነው። እስራኤልን የተባበሩበት አረብ ኤምሬት ከኢትዮጵያ ጎንና ግብጽና ሳውዲ ደግሞ ከኤርትራ ጎን ሊቆሙ እንደሚችሉ ገልጿል። ይህ ማለት ደግሞ የኢትዮጵያ ቀውስ በቀጥታ የባህረ ሰላጤውን ሀገራት የውክልና ጦርነት መድረክ ሊሆን ይችላል ማለት ነው። ሌላው ትልቁ ነጥብ የኤርትራ ጦር እንቅስቃሴ ነው። ሪፖርቱ የኤርትራ ጦር በትግራይ ክልል ውስጥ እስከ ተንቤል ዘልቆ መግባቱን ይገልጻል። ይህ መረጃ እውነት ከሆነ የፕሪቶሪያ ስምምነት ዋነኛ አካል የሆኑ የውጭ ኃይሎች መውጣት የሚለው ነጥብ ፈርሷል ማለት ነው። ይህም የህወሓት ዳግም ራሱን እንዲያደራጅና የህልውና ትግል እንዲዘጋጅ ምክንያት ሆኖ ይገኛል። በዚህ ሁሉ መካከል ደግሞ ከወልቃይት ወገን ኮሎኔል ደመቀ ዘውዱ ጠንከር ያለ ድምጽ አሰምቷል። ኮሎኔል ህወሓት በወረዳው 2000 ወጣቶችና ሰራተኞችን ለጦርነት እያዘጋጀ መሆኑን ይፋ አድርገዋል። ነገር ግን የኮሎኔል ንግግር ትኩረት የሳበው የንብረት ፍቺ የሚለውን አገላለጻቸው ነው። የህወሓት ጋር በቃል ተፋተናል፣ አሁን የቀረበልን የንብረት ክፍፍል ነው ማለታቸው የወልቃይትን ጉዳይ በድርድር ብቻ ሳይሆን በካሳና በተጠቂነት ጭምር የሚያቋጭ መሆኑን ያሳያል። እዚህ ጋር መጠየቅ ያለብን ጥያቄ ለምን አሁን የሚል ነው። የውስጥ ፖለቲካ ጫና፣ በሁለቱም ወገን የፌዴራልና የትግራይ ያሉ የውስጥ ክፍተቶች ለመሸፈን የውጭ ጠላት መፍጠር እንደ አማራጭ ለምን ተወስዶ ይሆን? ሁለተኛ የሱዳን ጦርነት ተጽዕኖ፣ በሱዳን ያለው ጦርነት የግብጽ ሚና በኢትዮጵያ ላይ የሚፈጥረውን ጫና ቀላል አይደለም። ሶስተኛ ደረጃ ላይ ያለው የኢኮኖሚ ቀውስ፣ ሀገሪቱ ያለችበት የኢኮኖሚ ድርቀት ለጦርነቱ ምቹ ባይሆንም ፖለቲካዊ ውጥረቶች ግን ወደዚያው እየገፉ ነው። ታዲያ መውጫው ምንድነው? ጦርነት ተሞክሮ ያላለቀበት ብዙ ሀብትና የሰው ሕይወት የበላ አማራጭ ነው። የጀነራል ታደሰ ማስጠንቀቂያም ሆነ የኮሎኔል ደመቀ የንብረት ፍቺ ጥያቄ በጠረጴዛ ዙሪያ ካልተፈቱ ኢትዮጵያ ዳግም ወደማይወጣበት አዘቅት ውስጥ ልትገባ ትችላለች። ዓለም አቀፍ ማህበራዊ ሰብ ቢሆን የውክልና ጦርነት መቀስቀስ ይልቅ ሰላም ማምጣት ላይ ማተኮር ይኖርበታል። የተከበራችሁ ተመልካቾቻችን የእናንተስ አስተያየት ምንድነው? ይህ ሪፖርት እንደሚለው በአንድ ወር ውስጥ ጦርነት ሊቀሰቀስ ይችላል ብላችሁ ታምናላችሁ ወይስ የዚህ ሁሉ ግርግሮች የፖለቲካ ድርድር ማድረጊያ ስልቶች ናቸው ብላችሁ ታስባላችሁ? አስተያየታችሁን በዝርዝር ኮሜንት ላይ አስፍሩልን።